ብዙ ሰዎች የጎዳና እንስሳት ሁል ጊዜ አደገኛ ወይም ታማሚ እንደሆኑ ያስባሉ። አብዛኛዎቹ የጎዳና ውሾችና ድመቶች ያለማንም ድጋፍ ለመኖር እየሞከሩ ያሉ እንስሳት ናቸው። ረሃብ፣ ጉንፋን እና አንዳንድ ጊዜም ጥቃት ይደርስባቸው። ብዙዎቹ በህይወት አይጠፉም። ከጊዜ በኋላ አንዳንዶቹ ለተወሰኑ ሁኔታዎች ጠንካራ የመቋቋም እና በሽታን የመከላከል አቅም ያዳብራሉ። ነገር ግን ይህ ማለት ሁሉም የጎዳና እንስሳት ጤናማ ናቸው ማለት አይደለም። ምክንያቱም ኃላፊነት ወስዶ ኬር የሚያደርጋቸው አካል ስለሌለ ለሁሉም ነገር ተጋላጭ ናቸው። ሕክምና የሚያስፈልጋቸው ጥገኛ ተውሳኮችን፣ ኢንፌክሽኖችን ወይም ጉዳቶችን ሊሸከሙ ይችላሉ። የጎዳና እንስሳት ህመም፣ ፍርሃትና ጭንቀት ይሰማቸዋል። ስለዚህ ርህራሄ ያስፈልጋቸዋል። እነሱን ከመጉዳት ይልቅ ለማህበረሰቡና ለጎዳና እንስሳት ክትባት መስጠት፣ የሕክምናና የማከም ፕሮግራሞችን ማካሄድ ማህበረሰቡንና እንስሳትን ለመጠበቅ የተሻለ መፍትሄ ነው። የጎዳና እንስሳት ሁሉ ጊዜ ጎጂ አይደለም። አብዛኞቹ ሰርቫይቭ ለማድረግ የሚታገሉ ናቸው። እውነተኛ የእንስሳት እውቀትና ላይፍ ሴቪንግ የሆኑ የእንክብካቤ ምክሮችን ለማግኘት ቬት ሴክሬትስን ሰብስክራይብ ያድርጉ።